በባህር ዳር ዘንዘልማ የመጀመሪያው በዝንጀሮ ፈንጣጣ ቫይረስ የተጠቃ አንድ ሕፃን ልጅ ተገኝቷል። የምርመራ ናሙና ወደ አዲስ አበባ ተልኮ በተደረገው ምርመራ ውጤቱ የዝንጀሮ ፈንጣጣ መሆኑ ተረጋግጧል። ስለሆነም ህብረተሰቡ አስፈላጊውን ጥንቃቄ ያድርግ እየተባለ ነው። መረጃዎች እንደሚነግሩን በሽታው ቤተ ሙከራ ውስጥ በሚደረግ ምርመራ የሚገኝ ቫይረስ ሲሆን በሰውነት ንክኪ ይተላለፋል። የዝንጀሮ ፈንጣጣ ወሲባዊ ግንኙነትን፣ የቆዳ ንክኪንና በቅርብ ርቀት ላይ ሆኖ ማውራትን ወይም መተንፈስን ጨምሮ በበሽታው ከተያዙ ሰዎች ጋር በሚኖር የቀረበ ግንኙነት ከሰው ወደ ሰው ይተላለፋል። የበሽታው ቫይረስ ወደ ሰውነት በቆሰለ ቆዳ፣ በመተንፈሻ አካላት፣ በአይን፣ በአፍንጫ ወይም በአፍ በኩል ሊገባ ይችላል። በቫይረሱ የተበከሉ የመኝታ አልባሳት፣ በልብሶች እና በፎጣዎች አማካኝነት በሚኖር ንክኪን በሽታው ሊተላለፍ ይችላል። ቫይረሱ ካለባቸው ዝንጀሮችና አይጦችን ከመሳሰሉ ጋር የሚኖር ንክኪም ሌላው የበሽታው መተላለፊያ መንገድ ነው። እናም በሽታው የተገኘበት ሰው ሊያደርጋቸው የሚገቡ ጥንቃቄዎች ተብለው ከተዘረዘሩት መካከልም በቤት ውስጥ ተለይቶ መቀመጥና የተለያዩ ሕክምናዎችን ማድረግ፣ እጅን በተደጋጋሚ በሳሙናና በውሃ እንዲሁም ሌሎች ማጽጃዎች በመጠቀም ማጽዳት፣ ማስክ ማድረግ፣ ከሌሎች ጋር የምንጋራቸውን ዕቃዎች መለየት፣ የዝንጀሮ ፈንጣጣ ክትባት መውሰድ ኢንፌክሽንን ለመከላከል የሚረዱ ናቸው ተብሏል።